ክፍል በተማርኩበት ጊዜ ጅቡቲ በር ትልቋ ማስታወሻ ነች። ኮሜዲያን እሸቱ እና አህመድ ተሾመ እና ጆሲ እነሱ የት ነው የተማሩት? እዚች ጋር ተቀምጬ ነበር የተማርኩት። እሺ ጋይዞች ዛሬ የምንገኘው አዳማ መሃል ፍራንኮ ነው። ዞር ዞር እያለ አንዳንድ ጥያቄዎች እንጠይቃቸዋለን። ምንድነው የምንጠይቃቸው? አዳማ ላይ ሀ ተብሎ ወይ ደግሞ እንደ አዳማ ስትመሰረት ሀ ተብሎ የተከፈተው ትምህርት ቤት ምን ትምህርት ቤት ነው? ብዙ ታዋቂ ሰዎችም ተምሮበታል። እነ ኮሜዲያን እሸቱ እነ አህመድ ተሾመ የተለያዩ ሰዎች በጣም ብዙ ሰው ተምሮበታል። ዞር ዞር እያለ እንጠይቃቸዋለን። እናንተም እስከዛ ገምቱ። ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ አግኝተናል። ሰላም አባቴ። ሰላም ነሽ? አዳማ ላይ ሀ ተብሎ ወይ ደግሞ የመጀመሪያው ትምህርት ቤት በስንት ዓመተ ምህረት ተመሰረተ? የመጀመሪያው ይመስለኛ አፄ ገላዲዮስ የሚባለው እሱን ይመስለኛል። አግኝቶታል። እሺ አዳማ ላይ በጣም ታዋቂ ሰዎች ለምሳሌ እነ ኮሜዲያን እሸቱ እነ አህመድ ተሾመ እና ጆሲ ተምሮበታል። እነሱ ደግሞ የት ነው የተማሩት? እነሱ የሚመስለኝ የእሸቱ የሰማሁት የት ነው ጨፍቅ ይበል ምናምን ብቻ ሰምቼዋለሁ። እነ ጆሲም የት እንደተማሩ እና አህመድ ተሾመ ገደል ግቡ። እሺ ጋይስ ሰዎች አግኝተናል ልንጠይቃቸው። እሺ አዳማ ላይ የመጀመሪያው ትምህርት ቤት ማለት እንደ አዳማ ሀ ተብሎ የተመሰረተ ትምህርት ቤት ምን ትምህርት ቤት ነው? የት ትምህርት ቤት ነው? ግምት ነው ሜቢ ቁጥር 3 ነው የሚባለው ወደ ሃኒ አካባቢ። እነሱ አይሆንም። ሴንጆ የቆየ ትምህርት ቤት ነው። እናቴ ተምራበት አይደለም ሴንጆ አይደለም። ሴንጆም ማለት በዛው አካባቢ ነው ግን አይደለም። ኮሜዲያን እሸቱ እና አህመድ ተሾመ እና ጆሲ እነሱ የት ነው የተማሩት? እሸቱ ሜቢ ሐዋስ ገደል ግቡ ነው ገደል ግቡ። የሚያስጎበኘን ሰው አግኝተናል። ታዋቂ ሰዎች ጋር የተማረ እና ደግሞ በአሁኑ ሰዓት እያስተማረ ነው የሚገኘው። እስቲ ከሱ ጋር ሆነን ትምህርት ቤቱን ሙሉ እናያለን። አብራችሁኝ ሁኑ። እንዴት ነህ? ቶማስ እባላለሁ። አዳማ ሁለተኛ ደረጃ መምህር ነኝ። እናም አዳማ ሁለተኛ ደረጃ ወይንም ማንም ሰው በሚያውቀው በቅጽል ስሙ ገደል ግቡ ይባላል። ምናልባት አዳማ ሁለተኛ ደረጃ ስል ሰው ግር እንዳይለው ማለት ነው። እነዚህ አሁን የምናያቸው ክላሶች በድሮ በአብዛኛው ያልነበሩ ክላሶች ናቸው፣ አዲሶች ናቸው። ድሮ እዚህ ላይፍ ያለ ወይንም ትዝታ ያለበት ተማሪ ክላሶቹ እነዚህ አይደሉም። በአብዛኛው እዚህም የተማሩ ልጆች ሊኖሩ ይችላሉ በእነዚህ ክላሶች ውስጥ ትዝታ ያላቸው። ነገር ግን አብዛኛው የድሮ የኛ ክላሶች በጀርባ ያሉት ናቸው። እዚህ ትምህርት ቤት የተማረ ተማሪ ስለ ቆሎው፣ ስለ ድፎ ዳቦ፣ ስለ ጅቡቲ በር፣ ስለ ጋሽ ተክልዬ ጥበቃ ወይንም ደግሞ ቅርታ ስለ ተማሪዎች በቅጥል ስም ስለሚጠራቸው ስለ ጋሽ ክብሪት ማለት ነው የማያውቅ ሰው ወይንም ደግሞ እዚህ ውስጥ ትዝታ የሌለበት ሰው የለም። አዎ ለረጅም ዓመት ሰርተዋል። ለረጅም ዓመት ኖርማል ስማቸው ጋሽ ተክሌ ነው የሚባለው። ቅጽል ስማቸው ነው። ያው ተማሪ አንዳንድ ጊዜ ስም ይሰጠናልና እነዚህ ስሞች ናቸው። እና እነዚህ አብዛኛ አዲሶች ናቸው ክላሶቹ። እኔ በተማርኩበት ጊዜ ይሄ የተማሪ መውጫ በር ነው። በፊት ለፊት የገባንበት ደግሞ ትልቁ በር በአሁኑ ሰዓት ያለው ትልቁ በር መውጫ ነው። ይሄኛው መግቢያ ነው። እና ድሮ ወደ ተማርንባቸው ጀርባ ቦታዎች 901 ወይንም ደግሞ ከነ እሸቱ በፊት ነኝ እና መሐመድ በነበሩበት ሰዓት ማለት ነው። እና አህመድ በነበሩበት ሰዓት ከነሱ ጋራ ያው የትንሽ ልዩነት ነው ያለው፣ ግን ባይዞይ ብዙ ተማሪዎች ከዚህ ተምረው ነው የወጡት። እና እሸቱ እና አህመድ ተሾመ እና ጆሲ ኢን ዘ ሃውስ እንዲሁም ደግሞ
ሰፖርት የሚያደርጉን መጽሐፎች ምናምን የሚያመጡልን በአንድ ወቅት ነበሩ። አፍሪካ ህብረት ውስጥ ምናምን ያሉ ልጆች አሉ፣ አሜሪካን ሀገር ያሉ ልጆች አሉና ብዙ ትልልቅ ቦታ ያሉ ብዙ ትዝታዎች ያሏቸው ተማሪዎች ይያሉ። ይሄ ነው ይሄ ኤሪያ የኛ አብዛኛው በዛን ወቅት የነበረ ተማሪ ያንሳለፈበት ክላሶች ናቸው። እንግዲህ በፊት እዚህ ነበር የምትማሩት? ኦፍ ኮርስ በቃ ይሄ ነው የበፊት ክላሶቻችን ከዚህ ነው የሚጀምሩት። ይሄ ሜዳው አልነበረም፣ አሁን ነው የመጣው። ሜዳው በጅቡቲ በር በኩል ነው ያለው። ጅቡቲ በር በዚች በኩል ነች። እናያታለን። አዎ ወደዚህ ጋር በዚህ ጋር ስትሄድ ሽንት ቤት ነው። በዚህ በኩል የቆሎ ትዝታ ያለባችሁ ሰዎች ሪሊ ይሄንን ሳነሳ በጣም ነው ደስ የሚለኝና በዚህ በኩል የቆሎ ትዝታ ያለብን ሰዎች በሴቶች ሽንት ቤት በኩል እና በወንዶች ሽንት ቤት መሃል ላይ የሚገኝ ነው። 901 የምንለው ክላስ የሚጀምረው ከዚህ ነው። በድሮ ጊዜ 901 02 03 እያለ እንደዚህ በዚህ ነው የሚቀጥለው። መጨረሻው ለምሳሌ እኔ 10ኛ ክፍል ስማር 1031 የተማርኩበት ክላስ እዛ በኩል ነው። በዚህ በኩል ላብራቶሪዎች፣ የወንዶች ሽንት ቤት። እኔ ነጋሽ ታዬ ገመቹ ጊዜ ተማሪ ነኝ። በዛን ጊዜ የነበራችሁ ተማሪዎች ደግሞ ኦፍ ኮርስ እንደኔ ትልቅ ትዝታ ይኖርባቸዋልና እና እንዲሁም ነጋሽ ተክልዬ፣ ኃይሉ ባልቻ፣ ነጋሽ ያዴቻ የሚቀመጡበት ጥበቃዎቻችን ማለት ነው። ጥበቃዎቻችን የሚቀመጡበት ኤሪያ ነው። ይሄ ነባር ክላሶች ናቸው። እነዚህ ነባር ክላሶች ናቸው። ኦፍ ኮርስ ግን አሁን ላይብራሪያችን ነው። ላይብራሪዎቻችን ተማሪዎቻችን በጥናት ላይ ናቸው። ይሄንን ይመስላል ላይብራሪው። ይኸውልህ ቅድም 01 ብዬ ያመጣው እንደዚህ ዞሮ እዚህ ይደርሳል። ይሄ የመጨረሻው ክላስ እንግዲህ እኔ እዚህ ስማር 1031 የተማርኩበት ክላስ ያ ልጆች ያሉበት ክላስ 10ኛ ክፍል የተማርኩት 1031 ይባላል። 1031 እኔ በዚህ ውስጥ ነው የቆየሁት። ያው ክላሶች በሙሉ ስራ ላይ ናቸው። 9ኛ ክፍል የተማርኩት ደግሞ 9ኛ ክፍል በዚህኛው ሳይድ በዚህኛው ሳይድ ጅቡቲ በር ስር ነው የተማርኩት። ጅቡቲ በር ስር ነው የተማርኩት። ይሄ አሁን የማሳይክ 9ኛ ክፍል የተማርኩበት የመጨረሻው ክላስ ነው። መጨረሻ ላይ ያለው ክላስ እንሂድና ጅቡቲ በርንም ሰላም ናችሁ እንዴት ነው? የብዙዎች ትዝታ አለች ጅቡቲ በር ጋር ፎቶ አለኝ ባይዘው እዛ ጋር ተንጠልጥዬና ወደ 10ኛ ክፍል ላይ ስልክ የለም እኛ ጋር እንትን ነው ካሜራ ይዘህ መተህ በጋራ ሆነ በተነሳል። ይሄ ማለት 9ኛ ክላስ የተማርኩበት ያ ትልቅ ትዝታ ያስቀመጥኩበት የኔ ክላስ ነው ማለት ነው። እዚች ጋር ተቀምጬ ነበር የተማርኩት። 9ኛ ክፍል እዚች ጋር የተማርኩት። እንደኔ ትዝታ ያለባችሁ ሰዎች እኔ 9ኛ ክፍል በተማርኩበት ጊዜ ጅቡቲ በር ትልቋ ማስታወሻ ነች። አሁን በሯ ለደህንነት ሲባል ተነስታ በቦለኬት ተተክታለች። ጅቡቲ በር ወይንም ደግሞ ስለ ጅቡቲ በር አንዳንድ ነገር ከማለት ይልቅ በሯ አሁን የለችም። ለደህንነት ሲባል በቦለኬት ተተክታለች እና ጅቡቲ በር ለምን ያገለግላል ምን ነበር የሚለው በጅቡቲ በር ግን ብዙ ነገሮች አልፈዋል። ድፎ ዳቦ ቆሏችን በዚህ ነው ብያለሁ። ትዝታችን ድፎ ዳቦችን ከግቢ ውጭ ነው። ድፎ ዳቦ በሚጥሚጣ ገደል ግቡ ላይ ትልቅ ትዝታ አለ። ሜቢ ከግቢው ፊት ለፊት ሄደት ብለን ነው ድፎ ዳቦ ቤቱን የምናገኘው። የድፎ ዳቦ በሚጥሚጣ እንዲሁም ደግሞ ዞር ስንል
ሌላ ትዝታዎች አሉ። የቆሎና የድፎ ዳቦ የግቢያችን ትዝታ ግን ይለያል። እዚች ኤሪያ ላይ በጋሽ ተክልዬ ያልተሯሯጠ ሰው የለም። ለመውጣት ስትመጣ እዚች ቦታ ላይ የመምህራኖችን ፍቃድ ከዛ ማግኘት አለብህ። እዛ ለመውጣት ከዛ ስትመጣ የጋሽ ተክሌን ፍቃድ ለማግኘት ከዛ ጋር አንድ አስተማሪ ፍቃድ መፍቀድ መቻል አለበት። ሰሪ ሰላም አለ መፍቀድ መቻል አለበት። ጋሽ ተክልዬ ጋር እዚች አካባቢ ይሆናሉ። ይሄ ባይኖርም አላቸው እዚህ ላይ አለ። በዚች ጋር ሲመጡ እሳቸው ጋር መቅረብ የምትችለው ፍቃድ ሲሰጥ ነው ብያለሁ። ደን ለማለፍ ሞክራለሁ ካልክ ዱላ አለ እና ጋሽ ኃይሉ አለ፣ ኃይሉ ባልቻ፣ ጋሽ አዴቻ አለ። ጥበቃዎቻችን በጣም ደስ የሚል ትዝታ ያለባቸው ጥበቃዎቻችን ናቸው የነበሩት በሰዓቱ። ድፎ ዳቧችን እንግዲህ በበር የወጣ ሰላማዊ ሰው በዚህ በኩል ሲመጣ የሚያገኛት ነች። በበር በኩል ያልወጣ ሰውም ድፎ ዳቧችን የምትገኘው እዛ በኮብሉ በመኪናው ጫፍ መጨረሻ ላይ አጠር ግቢ ነበር። አሁን ግንብ ሆኗል። ድፎ ዳቦንና ሚጥሚጣውን አሁን ማግኘት አይቻልም። ትዝታው ግን አለ። አሁን ድፎ ዳቧችንና ሚጥሚጣችን ቆሎአችን በሌላ ተቀይረዋል። አሁን ጀላቲዎች ምናምን ነው ማግኘት። የቀጣይ ጄኔሬሽኑ ማስታወሻ ደግሞ እነዚህ ነው የሚያገኘውና አስረግጬ የምነግራችሁ ድፎ ዳቦንም ሚጥሚጣውንም ቆሎንም ማግኘት አይቻልም። በትዝታ ቀርቷል። ገደልግቡ የተባለበትን ምክንያት ከገላውዲዮስ ቀጥሎ እንግዲህ በከተማችን ቀዳሚው በሃይስኩል ደረጃ ቀዳሚው ይሄ ነው። ከገላውዲዮስ ቀጥሎ ገላውዲዮስ እንደ ኤሌመንተሪ ቀዳሚ ነው። ኖ ገላውዲዮስ ሃይስኩል ነው። ነገር ግን ከሱ ቀጥሎ ቀዳሚ ይሄ ነው። ከሌሎቹ ሁለተኛ ነው እና ከገላውዲዮስ የተቀነሱ ተማሪዎች ወደዚህ እንዲገቡ ሲደረግ ወደዚህ አካባቢ ያሉ የማህበረሰቦች ልጆቻቸው እዚህ እንዲማሩ ሲደረግ ስሙ ገነት ግቡ ትምህርት ቤት ተብሎ ነበር ትክክለኛ ስሙ። ከዛ ምንድነው የሆነው ሲመጡ ይሄ ብዙ ሰው ያልሰፈረበት ገደላማ ኤሪያ ስለነበረ ተማሪዎቹ ሲመጡ የሰጡት ኔክስም ነው። ምንድነው ያሉት? እንዳሁኑ እንደዚህ የሚያምር ከተማ ስላልነበረ ምን ገነት ግቡ ትሉናላችሁ፣ ገደል ግቡ በሉን እንጂ በማለት ልጆች ስያሜ ሰጡት። በዛው ገደል ግቡ ሆኖ ቀረ ማለት ነው ስያሜ ስሙ። እና ያኔ የመጡ ተማሪዎች ገደል ግቡ በፍጹም ትክክለኛ ስሙ አይደለም። ከዛ ተቀንሰው የመጡ ተማሪዎች ወይንም እዚህ አካባቢ የሚኖሩ ማህበረሰቦች ልጆቻቸው ሩቅ ስለሆነ ገላውዲዮስ ወደዚህ እንዲማሩ ተደርጎ ሲከፈት ገነት ግቡ ተብሎ ነው። ሲመጡ ግን ምን ገነት ግቡ ትሉናላችሁ፣ ገደል ግቡ በሉን እንጂ በማለት ስያሜውን ሰጡት። ከዛ የተነሳ ነው እንጂ ድሮም ዋና ስሙ ገደል ግቡ አይደለም። ስለዚህ ማስተካከያ ይኖራል። ሰብስክራይብ ማድረግ እንዳትረሱ።